መች ሞላለኝና ንደርሳለሁ ከሰው እኔው ተበድዬ እኔም ከሰሰው ጎዶኛ ቆሰሉኝ አፈሰሱት ደሜን አጥንቴን ሰበሩት አደቀቁት ቅስሜን በደቦ ወገሩት ሸሂዱን መች ሞላለኝና በጣም ያሳዝናል። እነዚህ እናቶች ለማየትም ለመንካትም የሚያሳሱ እናቶች እንግዲህ እቺን የመሰለች እናት ስለሰረቁ አይደለም ወንጀል ስለሰሩ አይደለም እንደዚህ በገዛ ልጃቸው ስብርብር አድርገው የጣሏቸው ሙስሊም ስለሆኑ ብቻ አክሱም ሙስሊም ስለሆኑ ብቻ እነዚህ ማዘር ለማየትም ለመንካትም የሚያጓጉ ብርቅዬ የሆኑ እናቶችን ያለ ርህራሄ ስብርብር አድርገው የጣሏቸው ሙስሊም ስለሆኑ ብቻ ነው። በጣም ያሳዝናል። በዚህ ዘመን ትልቅ ሰው ማየት እንደ ብርቅ በሚታይበት ያለምንም ርህራሄ ሙስሊም ስለሆነች ብቻ 55 ከመቶ ሙስሊም ያለበት ሀገር ይሄን ያክል መደፈር በጣም ነው የሚያሳዝነው። የሆነ ሆኖ ተው የሃይማኖት ጦርነት ከተነሳ መብረጃ የለውም፣ ዋጋ የሚያስከፍል ነው የሚሆነው። እኛ የሚሻለን አንዳችን ለአንዳችን መደጋገፍ ብቻ ነው። እንዴት ትግራይ የሚባል ብሔር አለ እያልክ ብሔርተኛ ዘረኛ የሆነበት ዘመን ላይ የራስን ትግራይ ሙስሊም ስለሆነች ብቻ እንደዚህ እንዴት ታደርጋለህ? ያ ማለት ትግራይ የሚባል ማንነት የለም ማለት ነው። እኔ ወሎ ነኝ። እስቲ ክርስቲያን የሆነ ወሎ ክርስቲያን ስለሆነ ብቻ ማን አባቱ ነው የሚነካው? እኔ ተው ነው ማለት የሚፈልገው። ፍትህ ማለት ምንም ጥቅም የለውም። ተው ቢቀር ይሻላል። ተው እንዴት አንተ የኔ ሃይማኖት ትክክለኛ ነው ብለህ የምታመን ከሆነ ሙስሊም ስለሆነች ብቻ እንዴት እንደዚህ አድርገህ ትጎዳታለህ? እምነት አላችሁ፣ እምነታችሁ ትክክል ነው ወይንስ ጥያቄ ምልክት ነው? ወደ ሀገራችን ላይ አንድ ግለሰብ ሃይማኖቱ ያንተ ስላልሆነ ብቻ መንካት፣ መቅረት፣ መቆም አለበት። ሙስሊም ክርስቲያኑ አንድ መሆን አለበት፣ መደጋገፍ አለበት። ያለበለዚያ በጣም አደገኛ ነው። አደገኛ